ድምፃዊቷ የሁሉም የአይን ማረፊያ መልከ መልካም ናት። ሁሌም ስለ ኢትዮጵያዊነት አውርታ የማትጠግብ ሀገር ወዳድ ናት። መጠሪያ እያለች የአባቷን ፍቅር የገለጸች ወዲያው በሀገር ልብስ ደምቃ የምትፍለቀለቅ ቀድማ የታወቀች በታላላቅ ድምፃውያን በርቺ የተባለች በስራዋ ያስደነቀች ስለ ኢትዮጵያዊነት ሳስብና ሳወራ እምባ ይቀድመኛል ትላለች። ስለ አባቷ ሁሌም ባገኘችው አጋጣሚ ሁሉ ታነሳለች። በእርሱ ቀልድ አታውቅም። አዳኔ ሙት ካለች ማንም አይመልሳትም። የማገባ አይመስለኝም። ወደፊት ምን እንደሚፈጠር ባላውቅም ጠይም መልከ መልካም ወንድ እወዳለው የምትለዋ ድምፃዊት ከሰሞኑ ምን ገጥሟት ይሆን የሚለው ጉዳይ ብዙዎችን እያነጋገረ ይገኛል። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሰሞነኛው የድምፃዊቷ የጤና ሁኔታ በርካቶችን አስደንግጧል። ቬሮኒካን ለሆስፒታል የዳረጋት ያልተጠና እርምጃ ምንድን ነው? ተወዳጇ ድምፃዊት ቬሮኒካ አዳነ በቅርቡ ያጋጠማትን ከባድ የጤና እክልና በጽኑ ሕክምና ውስጥ አልፋ አሁን ላይ ማገገሟን ለተከታታዮቿ ይፋ አድርጋለች። ቬሮኒካ ለአዳዲስ ስራዎቿ ቪዲዮ ክሊፕ ቀረጻ በዝግጅት ላይ ሳለች ሰውነትሽ ጨምሯል፣ ትንሽ ወፍረሻል፣ ኪሎ ብትቀንሺ ያምርብሻል የሚሉ አስተያየቶች ይደርሷታል። እነዚህ አስተያየቶች በፈጠሩባት ጫና ምክንያት ያለምንም ባለሙያ እገዛ በአጭር ጊዜ ውስጥ ኪሎ ለመቀነስ ወደሚያስችል የአመጋገብ ለውጥ ውስጥ ትገባለች። በዚህም ለከባድ የጨጓራ ህመም ተዳርጋ ለ4 ቀናት በሆስፒታል እንድትተኛ እንዳደረጋት ተናግራለች። ድምፃዊት ቬሮኒካ እንዳለችው በአጭር ጊዜ ውስጥ ለውጥ ለማምጣት ስል የማይሆን ዳይት ወይም የአመጋገብ ስልት ጀመርኩኝ። ይሄው ያልተጠና ውሳኔዋ ለከባድ የጨጓራ ህመም ዳርጓት በሆስፒታል አልጋ ላይ እንድትተኛ አድርጓታል። በህክምና ቆይታዋ ኤንዶስኮፒ ተደርጎላት የነበረ ሲሆን አሁን ግን በፈጣሪ ቸርነትና በህክምና ባለሙያዎች እገዛ በጥሩ ሁኔታ ላይ ትገኛለች። ቬሮኒካ መልእክቷን ስታጠናቅቅ አንዳንዴ ጤና ይሻላል፣ በቃ እሺ በወፍርም ይሁን ትላላችሁ። የነበረብኝን ለማሳወቅ ሳይሆን የእናንተ ሀሳብና ጸሎት ስለሚገደኝ ነው በማለት ለተጨነቁላት አድናቂዎቿ በሙሉ ምስጋናዋን አቅርባለች። ይህ አጋጣሚ የቬሮኒካ ብቻ አይደለም። በቅርቡ በድንገት ያጣነው ተወዳጁ ድምፃዊ ሰማይን በለው በአጭር ጊዜ ውስጥ ኪሎ ለመቀነስ ባደረገው ያልተጠና የአመጋገብ ለውጥ እና ያለ ሐኪም ትዕዛዝ በተጠቀማቸው የክብደት መቀነሻ መድኃኒቶች ምክንያት የውስጥ አካላቱ ተጎድቶ ህይወቱ ማለፉ የቅርብ ጊዜ መራራ ትዝታችን ነው። በተለይም በኪነ ጥበብና በህዝብ ፊት በሚኖሩ ሰዎች ላይ ክብደት ጨምረሻል ወይም ቀንሰሻል የሚሉ የሰዎች አስተያየቶች ከፍተኛ የስነ ልቦና ጫናን ይፈጥራሉ። እነዚህ አስተያየቶች ሰዎች የራሳቸውን አካል እንዲጠሉና አደገኛ ወደሆኑ ፈጣን የመፍትሄ መንገዶች እንዲሄዱ ያፋጥናሉ። ያለ ህክምና ባለሙያ ወይም የስነ ምግብ እገዛ የሚደረጉ ድንገተኛ የረሃብና የአመጋገብ ለውጦች ጨጓራን ማቁሰል ብቻ ሳይሆን የደም ግፊትን፣ የልብ ምትን፣ የኩላሊትና የጉበትን ስራ በማናጋት ለድንገተኛ ህልፈት ሊዳርጉ ይችላሉና መጠንቀቅ ይገባል። ድምፃዊት ቬሮኒካ አዳነ ሙሉ ጤንነት አግኝታ በቅርቡ በአዳዲስ ስራዎቿ እንደምትመለስ ተስፋ እናደርጋለን። የዝግጅታችን ተከታታዮች እናንተስ ስለ ድምፃዊት ቬሮኒካ አዳነ ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜን ተመኘን።